ውሃችን እስኪፈላ ድረስ የቲማቲም ቁርጡን እንዴት እንደምታዘጋጁ ላሳያችሁ። የቲማቲም ቁርጡን ለማዘጋጀት 3 አይነት የአትክልት ግብአቶችን እንጠቀማለን። አንድ ተለቅ ያለ ቲማቲሙ እንደዚህ ምስሉ ላይ እንደምትመለከቱት የተበላሸ ካለው ነጥላችሁ ታውጡታላችሁ። አንድ ተለቅ ያለ አረንጓዴ ቃሪያ እና አንድ መካከለኛ ቀይ ሽንኩርት እንጠቀማለን። አስቀድማችሁ የቀይ ሽንኩርቱን ልጣጭ ትልጣላችሁ። ልጣጩንም ከላጣችሁ በኋላ ሁሉንም የአትክልት ግብአቶች በውሃ ታጥባላችሁ። ምንጊዜም ቢሆን ጥሬ አትክልት የምትመገቡ ከሆነ እያንዳንዱን አትክልት በንጹህ ውሃ ደጋግማችሁ ማጠብ እንዳዘነጉ። አስቀድማችሁ የቃሪያውን ስር ታወጡና ለሁለት ትሰነጥቁታላችሁ። ለሁለት የሰነጠቃችሁትን ቃሪያ ቢላ በመጠቀም ወይም ማንኪያ በመጠቀም ፍሬውን ፈቅፍቃችሁ ታወጣላችሁ። የምታዘጋጁት የቲማቲም ቁርጥ ትንሽ ቃጠል እንዲያረግ ከፈለጋችሁ ከነ ፍሬው መክተፍ ይኖርባችኋል። ቃሪያውን ላበላላ መቺ እንዲሆን ምስሉ ላይ በምትመለከቱት መሰረት አነስ አርጋችሁ ትከትፋላችሁ። በመቀጠል ቲማቲሙን ለሁለት ተሰነጥቁና የቲማቲሙን ግንድ ታውጡና ፍሬውን ለይታችሁ ታወጣላችሁ። ከነፍሬው መክተፍ ከፈለጋችሁ እዚህ ጋር ከነፍሬው ደቀቅ አርጋችሁ መክተፍ ትችላላችሁ። የቲማቲም ቁርጡን ለማዘጋጀት የምትጠቀሙት ቲማቲም በጣም የበሰለ መሆን የለበትም። ውጥር ያለና ጠንከር ያለ ቲማቲም እንዲሆን ትንሽ ጥሬ የሆነውን ብትጠቀሙ መክራችኋለሁ። በተጨማሪ ከቲማቲሙ ያወጣችሁትን ፍሬ ትጥሉታላችሁ ማለት አይደለም። የተለያዩ ወጦችን ስታዘጋጁ እነሱ ላይ መጨመር ትችላላችሁ። አሁን ቲማቲሙ ላይ ከላይ የተበላሸውን ሰንጥቃችሁ ታወጣላችሁ። ስትሰነጥቁት በጣም ውስጥ ድረስ ገብቶ የተበላሸ ከሆነ ትል ሊኖረው ስለሚችል መጠቀም የለባችሁም። ነገር ግን ውጨኛው ክፍል ብቻ የተበላሸ ከሆነ ነጥላችሁ ማውጣት ትችላላችሁ። ቲማቲሙን ምስሉ ላይ በምትመለከቱት መሰረት ፍሬውን ካወጣችሁ በኋላ በቁመቱ ትሰነጥቁትና አዙራችሁ ደግሞ በትንንሹ ትከትፉታላችሁ። ቲማቲም ቁርጡ ለአበላላ መቺ እንዲሆን ልክ ምስሉ ላይ እንደምታዩት አነስ አርጋችሁ ብከትፉ መክራችኋለሁ። ሌሎች በቲማቲም የሚዘጋጁ ቀለል ያሉ የቲማቲም ስልስ እንዲሁም ጥሬ ቲማቲም እንዴት ማዘጋጀት እንዳለባችሁ እዚሁ ገጻችን ላይ ታገኛላችሁ። አሁን ደግሞ ሽንኩርቱን እናዘጋጃለን። አስቀድማችሁ ሽንኩርቱን ቅርንጫፉን ትቆርጡና ቅርንጫፉ የነበረበትን ወደ እናንተ አዙራችሁ በቀጫጭኑ ግንዱ ድረስ እየደረሳችሁ ትሰነጥቁታላችሁ። ከሰነጠቃችሁ በኋላ ታዞሩትና ሰያፍ ለሁለት ትሰነጥቃላችሁ። ሰንጥቃችሁ ያዘጋጃችሁትን ሽንኩርት መክተፋችሁን ትቀጥላላችሁ። በዚህ መልኩ የምትከትፉ ከሆነ ብዙ ሳትለፉ ደቀቅ ያለ ሽንኩርት ታገኛላችሁ። አንዱ ግብአት ከሌላኛው ግብአት መለየት ስለሌለበት ሁሉም ግብአቶች በአንድ አይነት መልኩ መከተፍ ይኖርባቸዋል። አሁን የአትክልት ግብአቶቻችን ዝግጁ ሆነዋል። እንዴት መቀላቀል እንዳለባችሁና ምን መጠቀም እንዳለባችሁ ነግራችኋለሁ። ሎሚውን በዚህ መልኩ ሸፍኜ ያስቀመጥኩበት ምክንያት ከቀናት በፊት ግማሹን የተጠቀምኩት ስለሆነ ግማሹ እንዳይበላሽብኝ በዚህ መልኩ ሸፍኜ ያስቀምጨዋለሁ። የተለያዩ አትክልቶች ሳይበላሹ ለረጅም ጊዜ እንዴት እንደሚቀመጡ መማር ለምትፈልጉ የመለኛ ተከታታዮች እንዴት ማስቀመጥ እንዳለባችሁ ከዚህ በፊት ስላሳየናችሁ እዚሁ ገጻችን ላይ መጎብኘት ትችላላችሁ። ያዘጋጃችሁትን የአትክልት ግብአት ሰፋ ያለ ጎርጓዳ ሳህን ላይ ትገለብጣላችሁ። ከዛ ግማሽ የሎሚ ፍሬ ከላይ ትጨምቁበታላችሁ። እዚህ ጋር የሎሚ ፍሬ እንዳይገባባችሁ የሎሚ መጭመቂያ ተጠቀሙ። ሎሚውን ከጨመራችሁ በኋላ 2 የሾርባ ማንኪያ ዘይት ከላይ ታረጋላችሁ። ከዘይቱ በተጨማሪ ትንሽ ውሃ፣ ጨውና ቁንዶ በርበሬ ታደርጋላችሁ። የምታዘጋጁት ቲማቲም ቁርጥ የበለጠ ቃጠል እንዲያረግ ከፈለጋችሁ ደግሞ የቀይ ቃሪያ ዱቄት ከላይ ትነሰንሱበታላችሁ። ይህ የቀይ ቃሪያ ዱቄት ሚጥሚጣ አይደለም። ይህን የቀይ ቃሪያ ዱቄት እንዴት እንደሚዘጋጅ ከዚህ በፊት ስላሳየናችሁ እዚሁ ገጻችን ላይ መጎብኘት ትችላላችሁ። አሁን ያዘጋጃችሁትን አትክልት ሰፋ ያለ ማንኪያ በመጠቀም በሚገባ ትቀላቅሉታላችሁ። ከቀላቀላችሁት በኋላ ትንሽ ቀዝቀዝ እንዲልላችሁ ማቀዝቀዣ ቤት ውስጥ ታስቀምጡታላችሁ። ቀዝቃዛ ማትወዱ ከሆነ ሽሮ እስኪደርስ ድረስ ውጪ ላይ ሸፍናችሁ ማቆየት ትችላላችሁ።